የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩዎች ይፋ ሆኗል። ማን ይሆናል የሚለው ጉዳይ ይጠበቃል። ከአርሰናል እግር ኳስ ክለብ 3 ተጫዋቾች አሉ። ከማንቸስተር ሲቲ 2፣ ከማንቸስተር ዩናይትድ 1 ተጫዋች አለ። ከኖቲንግሃም ፎረስት 1 ተጫዋች አለ። ከብሬንፎርድ 1 ተጫዋች አለ። እነዚህ 8 ሰዎች ይፋ ሆነዋል። ስለዚህ አድማጮች ለእናንተ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ለማን ይገባል ትላላችሁ? ፕሌየር ኦፍ ዘ ሲዝን በውድድር ዓመቱ ምርጥ የነበረው ከሌ ነው ብላችሁ ድምዳሜ ላይ የምትደርሱት የትኛው ተጫዋች ላይ ነው? ብሩኖ ፈርናንዴዝ ማንቸስተር ዩናይትድ፣ ጋብሪኤል ማጋሌዝ ዲፌንደር አርሰናል፣ ሞርጋን ጊብስ ዋይት አማካኝ ኖቲንግሃም ፎረስት፣ ኤርሊንግ ብራውት ሃላንድ ማንቸስተር ሲቲ አጥቂ፣ ዴቪድ ራያ አርሰናል ግብ ጠባቂ፣ ዴክላን ራይስ አርሰናል አማካኝ፣ አንቷይን ሴሜንዮ ማንቸስተር ሲቲ የመስመር አጥቂ፣ አይጎር ቲያጎ ብሬንፎርድ የአጥቂ ቦታ ተጫዋች። ከነዚህ ከ8ቱ የእናንተ የውድድር ዓመቱ ምርጥ ተጫዋች ማን ነው? እጮቹ